ኦኬ ጋይስ እንዴት አደራችሁ? ሳምንቱ እንዴት ነበረ? ሳምንቱ አሪፍ እንደነበረ ተስፋ አደርጋለሁ። ባለፈው ሳምንት አሪፍ ሳምንት ነበረን። ሞስት በጣም አሪፍ ትሬዶችን ቴክ አድርገናል። አሁን ሳምንቱ አሪፍ ነበረ። በዚህ ሳምንት ደግሞ ያሉትን ነገሮች አብረን እናያለን ማለት ነው። ሳምንቱ በተረጋጋ መንገድ ቀስ እያለ ያሉትን አድቫንቴጆች ለመጠቀም እንሞክራለን። በዚህ ሳምንት ምን አይነት ነገሮች አሉ፣ ምን ኤክስፔክት እናደርጋለን ፈንዳሜንታሊ፣ እንዲሁም ደግሞ ቴክኒካሊ የሚሉትን ነገሮችን እናያለን። ከጎልድ ጀምሮ ሌሎች ባለፈው ሳምንት የሰራናቸው አናላይሶችንም እንገመግማቸዋለን ማለት ነው። ከዛ በኋላ ወደ ዛሬ ሞርኒንግ አናላይሳችን እንገባለን ጋይስ። let's pull this down. ጋይስ ከጎልድ እንጀምራለን። ያው ባለፉት የነበሩት የሰንሰራቸው የነበሩ ባያቶች እስከዚህ ለው ድረስም ከዚህ በኋላም በጣም አሪፍ ነበረ ሲሄዱ የነበሩት። በተለይ ደግሞ ፕሪቪየስ ላስት ዋን የሰራ ነው አይ ቲንክ ቪዲዮዎችን ዩቲዩብ ላይ ፖስት ማድረግ ነበረብኝ፣ ግን ቴሌግራም ላይ ፖስት እያደረገን ስለነበረ አንዳንድ ያመለጣችሁ እንደሆነ አይተናል እና ማለት ነው። ባለፈው ሳምንት ስታሳሱ እንደሆነ ማርኬቱ እዚህ ጋር ነበር ኦፕን ያደረገው ባለፈው ሰኞ ማለት ነው። የዛኔ ማርኬቱ ኦፕን ካደረገ በኋላ የሰራነው አናላይዝ ምን ነበረ? ማርኬቱ ፕሪቪየስ ሃይ ላይ ሪጀክሽን እንዳሳየና ፕራይሱ ኮንቲኒዩ መቀጠል እንዳልቻለ ፌል እንዳደረገ ነበር ያየነው ማለት ነው። ያንን በዴይሊ ፌል አደረገ ማለት ያው ፖቴንሻል ሪጀክሽን ማለት ነው። ፕራይሱን ሪጀክሽን ኤክስፔክት እናደርጋለን። ይህንን ልክ ብሬክ ካደረገ በኋላ ታሳውሳላችሁ እዚች ጋር ሴል የገባን ኢንትሪ ያለች እዚህኛው ሌቭል ላይ ፕራይሱ ወደ ባይ በሚሄድበት ታይም ኮሬክሽን ሌቨል ላይ ተቀምጦ ነበር ሄደው ይህንን ሌቨል ሰኞ ሜንሽን አድርጌዋለሁ ማለት ነው። ፕራይሱ ከዚህ ለው እስከዚህ ድረስ ሴል ናይ ፖቴንሻሊ ሊቀጥልም እንደሚችል፣ ነገር ግን ፕራይሱ ላይ ባይ የምንገባ ከሆነ ፕራይሱን ወደ ባይ የምናይ ከሆነ ከዚህ ላይ በታች ሲመለስ ብቻ ነው ባይ የምንገባው ብለን ሰርተን ነበር አብረን ማለት ነው። እና ፕራይሱ መጣ፣ የዛን ቀን አሪፍ እንትሎቹን ወሰደን ወረደ። ከዛ ይሄኛው ዞን ነክቶ እንደምታዩት እዚህ ጋር ፑል አድርጎ ነበር ወደ ባይ ማለት ነው። ከዛም ሪጀክት አደረገ። እንደገና ኮንቲኒዩሽን ኢንትሪዎችን ለማየት ሞክረን ነበረ፣ ፌል አደረገ። ከዛ ኋላ ተከታታይ ከዚህ ጀምሮ ከዚች ቶፕ ጀምሮ ተከታታይ በጣም አሪፍ ሴል ኢንትሪዎችን ወሰድን እስከዚህ ለው ድረስ ፕራይስ ኮንቲኒዩሽን ይሄኛው ዞን ማለት ነው። ከዛ ለኛው ሌቨል ላይ ደግሞ ፕራይሱ ወደ ባይ ኮንቲኒዩሽን እያሳየ እንደሆነ ስላየን ማለት ነው። አርብ ለታ ሜንሽን አድርጌያችሁ ነበረ ማለት ነው። ሚኒማም እስከዚህ ሃይ ድረስ ሚኒማም ይሄንን ሃይ ታርጌት አድርገን ባይ እንደምንገባ ገና ፕራይሱ እዚች ለው ድረስ እያለ ጀምረ ነበር የሰራ ነው እና ከዚህ ወደ ባይ አሪፍ ኢንትሪዎች ነበሩ። ከዛ ሴል ላይ ደግሞ እዚች ጫፏ ጋር ሴል የገባን ኢንትሪ ነበረች የፕሪቪየስ ቮሊዩም ዞን ላይ ማለት ነው እና በጣም አሪፍ ሳምንት ነበር። ይህንን ካለን በዚህ ሳምንት ታዲያ ምንድነው ኤክስፔክት የምናደርገው? ምን አይነት ፕራይስ አክሽን እንጠብቃለን የሚለውን ጥያቄ ደግሞ መመለስ ይኖርብናል ማለት ነው ጋይስ። ባጭሩ ፕራይሱ እንደምትሉት ፕሪቪየስሊ ተደጋጋሚ ለኮሬክሽን ሌቨል ከአንዴም ሁለቴም ሶስቴም መቶ ሪስፔክት አድርጓል ይህንን ዞን እና ካረንትሊ ደግሞ ስትራክቸራል ሊኩዲቲ ክሬት አድርጓል ይህ ፕራይስ። ለአሁን ግን ሚኒማም አትሊስት የተወሰነ ፕራይስ አክሽን እስከዚህ ሃይ ድረስ አካባቢ ኤክስፔክት አደርጋለሁ ዛሬ ሚኒማሙ ያም እስከዚች ፎር ዳምባን ዞን ድረስ ማለት ነው። ይሄኛው ሚኒማም ሪኳየርመንት ነው። ፕራይሱ ስትሮንግ የሆነ ኮንቲኒዩሽን የሚያሳይ ከሆነ ግን ስቲል ኮንቲኒዩሽን የምንቀጥል ይሆናል። ፕራይሱ ፊል የሚያደርገው ደግሞ አንቀጥልም ማለት ነው። ለአሁን ደግሞ እንደምታዩት የዚህኛው ዞን ውስጥ የዴይሊ የተወሰነች ቮሊዩም ዞን አለ። የሞርኒንግ ዞን ነው ይሄኛው። እነዚህ ዞኖችን ሪፋይን ማድረግ ይጠበቅብናል። ሜቢ አሁን ያለው እስከ ኤች4 ሌቨል ድረስ ራሱ ለመቀጠል እንፈልግ ከሆነ ማለት ነው። ካረንት ላይ ስንመጣ 30 ሚኒት እዚህ ጋር ሌቨል አለን ኢንትሪ አስቀምጦልናል። ይሄኛው ስትራክቸራል ቮሊዩም ነው። ኤስኤምሲ የምታውቁ ልጆች ታውቁታላችሁ። ሙሉ ሩሎችን ያሟላ ዞን ነው ያለው 30 ሚኒት ላይ ነው ደግሞ 15 ሚኒት ላይ ጨምር አለን ማለት ነው። ስለዚህ ለዛሬ እዚህኛው ሌቨል ላይ የባይ ኢንትሪ የምንወስድ ይሆናል። ይሄኛው ፖቴንሻል ባይ ዞናችን ነው። ያው ፖቴንሻል ባይ ዞናችን ነው። ይሄንን ሌቨል ፕሪቪየስሊ ስትራክቸሩ ብሬክ አድርጓል። ዘን ተመልሶ ደግሞ እንደገና እዚች ጋር ኢንተርናል ስትራክቸር ብሬክ አድርጓል። ኮች ገና አልሰጠም። ስሞል ሪስክ ነው የምትወስዱት ማተኛው ስታፍ ላይ እና ይሄንን አንደኛ ዞን አለን። ዘን ሰከንድ ደግሞ ስካልፕ ያኛው ዞን ፌል ቢያደርግ ይሄኛው ኮንቲኒዩሽን ዞን አለን ፌል ቢያደርግ ይሄኛው ዞን ፌል ቢያደርግ
ኮንቲኒዩሽን ስካልፕ ዞን ደግሞ እዚች ጋር አለ ማለት ነው። ለዛሬ እነዚህ ሁለት ሌቭሎች ላይ ወደ ባይ እናያለን ማለት ነው። ሶ ኤግዚት የምናደርገው ደግሞ ካረንትሊ ኢንትሪዎችን ሰርተናል። ሶ ኤግዚቱ የቱ ጋር ነው የሚለውን ጥያቄ መለስ ይኖርብናል። ሶ ካረንትሊ የመጀመሪያ ኤግዚት እዚህ ጋር ለመውሰድ እንሞክራለን። የመጀመሪያ ኤግዚታችን ማለት ነው። ነገር ግን ፕራይሱ ኮንቲኒዩሽን የሚያሳይ ከሆነ እንቀጥላለን። ምንም ወደኋላ የምንለው ነገር አይኖርም ማለት ነው ጋይስ። ሶ ይህንን ሌቨል ላይ ዛሬ ጎልድ በተለይ ይሄኛው ሌቨል ፈረስት ኢንቴሪ ኦፍ ዘ ዊክ ለመውሰድ ሙከራ እናደርጋለን ጋይስ ማለት ነው። ሶ ይሄኛው ሌቨል ላይ ፕራይሱ እስኪመለስ ትዕግስት ማድረጋችንን እንዳረሳ። የፕራይስ ሙቭ ካደረገ ከቀጠለ ፖቴንሻል ስትሮንግ ሙቭመንት ውስጥ ከዚህ ሀይት ድረስ ስለሆነ ይህንን ማድረጋችሁ እንዳረሱ። ሶ ስካልፕ የምናደርገው እስከዚህ ድረስ ነው፣ እስከ 42.22 ሳምንቱ ሙሉ ቡልሽ ሜድ ከሆነ ደግሞ እስከዚህ ድረስ ስለሚቀጥል ይህ ሌቨል እንደዚህ ማድረጋችን አንርሳ ማለት ነው። ሶ ሁለት ዞኖች አሉን። አሁንም ሜንሽን አስቀድሜ ላድርግላችሁ እዚህ ጋር ሶ ፕራይሱ ከመጣ አሁን ቼክ እናደርጋለን የመጀመሪያ ባይ ዞኑ ላይ፣ ከዛ ወደ ሌሎች ፔሮች እንሄዳለን። አንዴ ሜንሽን ላድርግና ዞኑ ማንኛውም አይነት ሴታፕ እኔ ጋር ቴክስት ስታደርጉ ደግሞ ሪስካችሁ ፊክስድ መሆኑን እርግጠኛ ሁኑ። ምክንያቱም ፊክስድ አራር ስለሆነ የምትጠቀመው። እስከ የመጀመሪያ ሴታፓችን ጋይስ እስከ 42.22 ነው ታርጌት የምናደርገው። ዘን ከዛ በኋላ ፕራይሱ ምን አይነት ሪአክሽን ይሰጣል የሚለን አይተን ማለት ነው። ሆልድ የምናደርግ ከሆነ ደግሞ እስከ ላይ ድረስ ይቀጥላል ማለት ነው። ሜይን እንትኖች ላስቀምጥና ቴሌግራም ቻናላችን ላይ ጋይስ፣ ከዛ ወደ ሌሎች ፔሮች ደግሞ እንገባለን ማለት ነው። ትንሽ ደቂቃ ጋይስ። እዚህ ሌቨል ላይ እዚህ ጋር ያያችሁ የ4222 ላይ አሪፍ ሪአክሽን ካገኘን እንቀጥላለን ወደ ላይ። ሶሪ ካላገኘን ወደ ላይ እንቀጥላለን። እስከ 46 ማለት ነው። ጋይስ ኤግዚትንም ፖስት አድርጌላችኋለሁ፣ ቼክ ማድረግ ትችላላችሁ።
ሶ ወደ ሌሎች ፔሮች እንቀጥላለን። እዚህ ላይ ያለን ማለት ነው። ሶ የተወሰነ ዛሬ የምናየው ወደ ባይ ነው ጋይስ። እንደዚህ ሁለት ዞኖችን ሜንሽን አድርጌላችኋለሁ። ሶ የቱ ጋር ፎከስ ማድረግ እንዳለብን ያው አሁን ክሊር ሆኗል ብዬ አስባለሁ ማለት ነው። ሶ ወደ ነክስት አናላይሳችን ስንሄድ ደግሞ ወደ ነክስት አናላይሳችን ስንሄድ ደግሞ ነክስት አናላይስ ስናደርግ የነበረው ፕሪቪየስ ዊክ ዩኤስዲ ጄፒአይ ሲሆን ዩኤስዲ ጄፒአይን ደግሞ የሰራናቸው አናላይስ በጣም አሪፍ ነበረ ሙቭ ሲያደርጉ የነበሩት። ሶ እነዚህ አናላይሶች ደግሞ ትሬድ ለምታደርጉ ልጆች በጣም በጣም አግዟቸዋል ብዬ አስባለሁ። ምክንያቱም ስንሰራው የነበረው አናላይዝ ፕራይሱ መጥቶ ያንን ሪባላንስ ሌቭሎችን በደንብ ሊል ነበረ ፐርፌክትሊ ኮሬክት ያደረገው ከታች ጀምሮ ከዚህ ጀምሮ ስንሰራ የነበረው ነበረ። ልክ ብሬክ ሲያደርግ ወደዚህ እንደሚመለስ ከዛ እንደሚቀጥል እዚህ ጋር ብሬክ ሲያደርግ እንደሚመለስ እንደሚቀጥል እዚህ ጋር ብሬክ ሲያደርግ እንደሚመለስ እንደሚቀጥል ሰርተን ነበረ። አሁን እኛው ለብለ ደግሞ ብሬክ አድርጎ ሂዶ ነበረ። ከዚህ እንደሚመለስ ከዚህ ሰርተናል። ከዚህ ደግሞ ባለፈው እንዲያቻለው ፖቴንሻሊ ባይ እዚህ አካባቢ ውስጥ እንደምትገቡ የ30 ሚኒት ሌቨል አሳይቻችኋል። እዚህ ሌቨል ውስጥ እንደምንገባ ፖቴንሻሊ ወደ ባይ የምታይ ከሆነ ግን ስቲል ፕራይሱን ወደ ባይ እንደማያው ማለት ነው። እና አሁንም የተቀየረ ነገር የለም። ኦልሬዲ ፕራይሱ ኮሬክሽን ጨርሷል። ወደ ኢምፓልስ የሚጀምርበት ሌቨል ውስጥ ነው ያለው። ስለዚህ ቼንጅ ኦፍ ካራክተር ካገኛችሁ ማለት ነው ወደ ባይ መቀጠል ትችላላችሁ ይህንን ፔር ላይ ማለት ነው። ቼንጅ ኦፍ ካራክተር ካልሰጠ ስቲል ደግሞ ስቲል መጠበቅ ይኖርባችኋል ማለት ነው። ምክንያቱም ምንም አይነት ክሊር ስትራክቸር ካልሰጠ ምንም አይነት ክሊር ኢንትሪ የለም ማለት ነው ባጭሩ። ስለዚህ ትዕግስት ማድረግ ይኖርባችኋል ማለት ነው። ስቲል ዋን ሀወር እንደምታዩት ብሬክ ካደረገ በኋላ ምንም አይነት ቼንጅ ኦፍ ካራክተር ክሬት አላደረገም። ስቲል ወደ ሴል ሊቀጥል ይችላል ማለት ነው። ሶ ዩኤስዲ ጄፒአይ ላይ የተቀየረ ነገር የለም። ቼንጅ ኦፍ ካራክተር ትጠብቃላችሁ። ከዛ በኋላ ወደ ባይ ትቀጥላላችሁ ማለት ነው። ሶ ሌላው ባለፈው ሳምንት ስንሰራው የነበረው በጣም ኢንትረስቲንግ የነበረው ጂቢፒ ዩኤስዲ ነበረ። ኦልሞስት በጣም ቆይቶ ነበር የወጣው ይህ ፕራይስ አሳውሳላችሁ። የሰራነው ይህንን አሴት ገና እዚህ ችለው ላይ ያለ ገና ታች እዚህ ያለ እስከዚህ ድረስ ሚኒማም ፖቴንሻሊ ደግሞ ይህንን የዴይሊ ዞን ነው በዚህኛው የዴይሊ ዞን አለ እስከዚህ ድረስ ሊወጣ እንደሚችል ስናወራ ነበር። ተደጋጋሚ የሰራናቸው አናላይሶች ላይ ሜንሽን አድርገናል ይህንን ሌቨል ማለት ነው። እና ፕራይሱ እንደምታዩት ፐርፌክትሊ እስከዛ ድረስ መጥቷል። ለአሁን ግን በዚህ ሳምንት ግን ሚኒማም አሁን ካለበት አካባቢ ማለት ነው ሚኒማም እስከዚህ ላይ ድረስ ይመጣል ማለት ነው። እና ይህንን ፔር ላይ ወደ ሴል ኢንትሪዎች ማየት የሚጀምሩበት ዞን ላይ ነው ያለው። ጂቢፒ ትሬድ የምታደርጉ ከሆነ ደግሞ እስከዚህ ላይ ድረስ ካረንትሊ ሚኒማም ሴል ኢንትሪዎች ማየት ትችላላችሁ። ከዛ በኋላ የዴይሊ ኦልሬዲ ኢምፓልስ የሚጀምርበት ዞን ውስጥ ስለሆነ ደግሞ ኮንቲኒዩሽን ስቲል ልትቀጥሉ ትችላላችሁ ማለት ነው ወደታች። እና አሁን ግን ለዚህ ሳምንት መጀመሪያ ይህንን ዞን ፊል እስኪያደርግ ድረስ ወደታች የሴል ኢንትሪዎች እስከዚህ ሌቨል ድረስ ሚኒማም የሴል ኢንትሪዎችን ቴክ ታደርጋላችሁ ማለት ነው። ሌላኛው ዩሮ ዩኤስዲ ነበረ። ባለፉት ሳምንታትም በጣም ኢንትረስቲንግ የነበረው እና አሪፍ እየሰራ ነው። እሱ ላይም ባያዝ በደንብ ነበር የሰራ ነው። ኢቭን ላስት ታይም ሐሙስና አርብ እንኳን የሰራናቸው ብናይ ባለፈው ሐሙስ ለታ ፕራይሱ ይህንን ላይን እዚህ ጋር ነበረ፣ እዚህ አካባቢ ነበር። ይህንን ላይን አልፎ እንደሚወጣ ነበር የሰራ ነው እና እንደምታዩት በደንብ ፐርፌክትሊ አልፎ ነው የወጣው። ከዛ በኋላም ይህንን ሌቨል ልክ ብሬክ ካደረገ በኋላ ሚኒማም ከዚህ ላይን በታች እንደሚመለስ አውርተን ነበረ። ተመልሶ እየሄደ ነው ያለው። ሶ ስቲል ፕራይስ የዴይሊ ኮንቲኒዩሽን የሚሰጥ ስለሚመስል ስቲል የመቀጠል ቻንሱ ከፍተኛ ነው። ምክንያቱም ስቲል ግን ቼንጅ ኦፍ ካራክተር አልሰጠም እስካሁን ማለት ነው። እና ኮንቲኒዩሽን የተወሰነ ወደ ባይ የምታዩበት ቻንስ ይኖራል። ለዛሬ ግን ክሊር የሆነ ሌቨል ላይ ስላልሆነ ያለው ኦልሬዲ የኤች4 ሪባላንስ አድርጎ እየሄደ ነው አክቹዋሊ። ነገር ግን ሞር ክሊርሊ ትሬድ ለማድረግ እስከ ነገ ብትታገሱ ዩኤስዲ ትሬድ የምታደርጉ ልጆች ወይም ደግሞ ትሬድ ስታደርጉ ስሞል ሪስክ ብትወስዱ ሪከመንድ ይደረጋል ማለት ነው። ሜይ ቢ ካረንትሊ ደግሞ አሪፍ ሴል ኢንትሪዎች ካሉትም ማየት ትችላላችሁ። ስትራክቸራል ቮሊዩም እነዚህ ኦልሬዲ ሚቲጌት የተደረጉ ናቸው። ይህንን ይመስላል ጋይስ ዩሮ ዩኤስዲ ላይ ያለው። ሶ ስቲል ክሊር እንዲሆን ዩሮ ዩኤስዲ እስከ ነገ ድረስ ብትጠብቁ ሪከመንድ ይደረጋል ማለት ነው። ሶ እኔ ጎልድ ስለሆነ ትሬድ ማድረግ ደግሞ ፐርሰናል እኔ ጋር ጎልድ ትሬድ ማድረግ ልጆች ሁለት ዞኖችን ኦልሬዲ ሜንሽን አድርጌያችኋለሁ ለዛሬ ኢንትሪዎችን የማይበትን ማለት ነው። እና እነዚህ ሌቨሎች ላይ ሲመጣ ኦልሬዲ ተልገናው ላይ ሼር አድርጌያችኋለሁ። እነዚህ ሌቨሎች ላይ ሲመጣ ደግሞ ፕራይሱን ወደ ባይ የማየት ሙከራ እንደምናደርግ ዘን ፕራይሱ ከእኛ ባያዝ በተቀራኒ የሚሄድ ከሆነ ደግሞ እስቲ ሌላ የተሻለ ኢንትሪ ለማየት ሙከራ እናደርጋለን ማለት ነው።
ይህንን ይመስላል ዛሬ ያለን የሞርኒንግ አናላይስ ማለት ነው። የሞርኒንግ አናላይሳችንን እዚህ ጋር ገታ እናደርገውና ከዛ አንዳንድ ጥያቄ ካላችሁ ደግሞ እሱን ጥያቄዎችን እንቀበላችሁ ማለት ነው ጋይስ። ጥያቄ ያላችሁ ልጆች ካላችሁ እጃችሁን ማውጣት ትችላላችሁ። መቀጠል ትችላለህ ፕሮድ ጥያቄ ካለ።